የታላቁ ዓሊም ሼህ ሪድዋን ያህያ የሕይወት ታሪክ። ሼህ ሪድዋን ያህያ ከአባታቸው ከሼህ ያህያ አሊና ከእናታቸው ከወይዘሮ ኤሻ ዱላ 1913 ዓ.ም ልክ ጣሊያን ከኢትዮጵያ ከመውጣታቸው በፊት 5 ዓመት ልጅ በነበሩበት ዘመን የተቆጠረ ነው። በአፋር ክልል ፈንቲረሱ ዞን 4 ያለው ወረዳ መስጊድ ቀበሌ ተብሎ በሚጠራው አካባቢ ተወለዱ። ለአባትና ለእናታቸው ብርቅዬ ልጅም ነበሩ። እኚህ ድንቅ የዘመን ቡራኪ ስብዕና አፋር ማህበረሰብ የሃይማኖት ትምህርትን በማስተማር በተዋረድ ሲመለክ ከነበረው የባዕድ አምልኮ ሕዝቡን ወደ ትክክለኛው የእስልምና ሃይማኖት በመለወጥና እምነቱን በማጠናከር እንዲሁም የአካባቢው ማህበረሰብ በጽኑ እምነት በማነጽ ረገድ አቻ የማይገኝላቸው ታላቅ ዓሊም ነበሩ። በአካባቢው ማህበረሰብ ዘንድ እጅግ ተወዳጅ ሊቅ፣ ምሁር፣ አርቆ አሳቢ፣ አስታራቂ ሽማግሌ፣ በዱዓና በጸሎት አካባቢውን ከድርቅና ከወረርሽኝ በሽታ ፈጣሪን ተማጽኖ የታደጉ የዘመናት ተአምርም ነበሩ። አፋር ሕዝብ ዘንድ እጅግ የሚደመጡ አንደበተ ርቱዕ ንግግር የሚችሉ የቋንቋው ሊቅ የነበሩ በሽምግልና ላይ ውሳኔያቸው የማይጣስና ፍጹም ሚዛናዊ የእውቀት ሊቅም ነበሩ። እኚህ ሼህ ከአፋር ሱልጣኔት መሪዎች ጋር የጠበቀ ቅርርብና ተወዳጅነት ቢኖራቸውም በአገሪቱ በተለያዩ ዘመናት በመንግሥት መሪዎች ላይ በደረሰባቸው እንግልት፣ ስቃይ፣ እስርና መሳደድ ሳይበገሩ በመከራ ውቅያኖስ ውስጥ አልፈው እምነታቸውና ለዲናቸው የቆሙ የዘመናት ጀግና ነበሩ። የሃይማኖት ትምህርታቸውን ለማስተማርና እውቀት ለመሸመት ያልተንከራተቱበት ሀገርና ምድር አልነበረም። በዞን 4 ያለው ወረዳ ውስጥም ብዙ መሻይኮችን ሲያቀሩ የኖሩ በጥሩ ባህሪያቸው በቸርነታቸውና በማህበረሰቡ ዘንድ የላቀ ተቀባይነት ያላቸው ታላቅ ዓሊም ሆነው ይኖረዋል። እውቀትና የኢልም ጉዟቸው ከመጀመሪያው እስከ መጨረሻው ጽናት፣ ፍኖት የተሞላበት ነበር። ከመጀመሪያ ከሼህ ሷሊህ አስሮ የቁርአን ትምህርታቸውን የጀመሩ ሲሆን የኢልም ትምህርታቸውን በራያ ጎጎሎ 5 የኢልም ኪታቦችን ከሼህ መሐመድ ዘይኑ ተምረዋል። ከዚያም በመቀጠል የተማሩትን ኢልም ለማጠናከር ወደ አማራ ክልል በመሄድ የእጁ በሚባል ቦታ ከሼህ መሐመድ ኑር ወይም በልዩ ስማቸው ጎብየው ሼህ ትምህርታቸውን ተከታትለዋል። በዚህም ሳይወሰኑ ወረባቦ አካባቢ ልዩ ቦታው በኮክሳ መንደር የሚገኘው ትልቁ ዓሊም ከሼህ መሐመድ ሼክ ዘንድ የፊቅህ፣ የኹድሪ፣ የዓይኒ፣ የመራኪል ፈላህና የኑር አልዒዳሃ ትምህርታቸውን አጠናቀው ወደ ትውልድ ቤታቸው ተመልሰዋል። ወደ ትውልድ አካባቢያቸው በተመለሱ ጊዜ እናታቸው ወንድም ልጅ የሆኑት ታዋቂው ዓሊም ሼህ ሀያት ከሳዑዲ አረቢያ በመምጣታቸው አጠገባቸው ሳይለዩ ለ7 ዓመት በተከታታይ ከሼህ ሀያት የቁርአን ተፍሲርና ኩቱቡ ሲታ በሙሉ የኢልም ትምህርታቸውን ተከታትለዋል። በዚህ ሂደት አእምሮአቸውንና ልቦናቸውን ካለመለሙ በኋላ መንፈሳዊ ቁመናቸውን ወደ ማነጽም ተሸጋገሩ። ሼህ ሪድዋን ያህያ መምህር ወይም ሙደሲሩ ሙዓሊም የሆኑት ገና በተማሪነታቸው በደረስነታቸው ወቅት ነው። ኢልም ትምህርታቸውን ካጠናከሩ በኋላ በዞን 4 ያለው ወረዳ ላይ መስጊድ ቀበሌ ውስጥ ልዩ ቦታው ቀደ መስጊድ በተባለ ስፍራ በመቀመጥ ራሱ የቀሰመውን የሃይማኖት ትምህርት የማስተማር ሂደቱንም በሰፊው ጀምረዋል። በያለው ወረዳ መስጊድ ቀበሌ አካባቢ ባቋቋሟቸው አነስተኛ የሳር ጎጆ ቤቶች ውስጥ እልፍ ከአፋርና ራያ አካባቢ የሚመጡ የእውቀት ፈላጊዎችን ያስተምሩ፣ መምህርነትም አብቅተውም ያሰማሩ ነበር። ይህን ሲያደርጉ ከየትኛውም አካል ደሞዝ ሳይጠይቁ በተለይም ኑሯቸውን ማደላደል ከቻሉበት ጊዜ ወዲህ ደግሞ የደረሶቻቸውን መሠረታዊ ፍላጎት ራሳቸው እያሟሉ ያገለገሉና ትውልድን ያቀለሙ ታላቅ ዓሊም ነበር። በዚህም በእሳቸው እጅ በመማር አሁኑ ሰዓት በሀገር ደረጃም ክልል ደረጃም የማህበረሰባችን ኢልም ትምህርትና የሃይማኖት ነክ ግንባር ቀደም ሆነው ሕዝብን እያገለገሉ የሚገኙ በርካታ ዓሊሞችን አፍርተዋል። ከእነዚህም መካከል ሼህ መሐመድ ዳወል ሐያት፣ ሼህ መሐመድ ዘሃብ፣ ሼህ መሐመድ አህመድ ቴሩ፣ ሐጂ እስማዒል ሬባ፣ ሼህ አሊ አህመድ፣ ሼህ ዘይኑ ሁሴን፣ ሼህ መሐመድ ሙዳ፣ ሼህ መሐመድ ዘይኑ፣ ሼህ አሊ አብዱሰላም፣ ሼህ ሁሴን ሩዳን፣ ሼህ አህመድ መሐመድ፣ ሼህ መሐመድ አንዋርና ሌሎችም ስማቸው በዚህ ያልተጠቀሱ እልፍ አእላፍ ዓሊሞችን ያፈለቁ የተውሂድ ትምህርት መሬት እንዲነካና
ናችን በአሁኑ ሰዓት ያለበት ደረጃ እንዲደርስ ቤተሰባቸውን ንብረታቸውንና ሀብታቸውን በመተው ወደ ተለያዩ ቦታዎች በመሄድ የቀሰሙትን ኢልም ያስተማሩ ትልቅ ዓሊምና የሀገር ባለውለታ ናቸው። ሼህ ሪድዋን ያህያ በአፋር ክልል ያለው ወረዳ በመስጊድ ኢማምነት ዕድሜያቸውን አብዛኛውን ዘመን አገልግለው የፈንቲ ረሱ የዑለማ ምክር ቤት ኃላፊ ሆነው ሕይወታቸው እስካለፈበት ዕለት ድረስ አገልግለዋል። ከፈንቲ ረሱ የዞኑ አካባቢዎች ውስጥ የእስልምና ሃይማኖት የፈትዋ ማብራሪያ በመስጠትም አገልግለዋል። በማህበረሰቡ ውስጥ ለበርካታ ዓመታት የሽምግልናና የእርቅ ሥነ ሥርዓቶችን በመምራትና ፍትሐዊ ፍርድ በመስጠት የባህላዊውን የእርቅ አፈታት ሂደት በመምራትም ይታወቃል። በዚህም ባገለገሉበት ዓመታት ውስጥ ከ50 በላይ የደም እርቅ የሽምግልና ሂደቶችን በመፍታት ጸበኞችን ወደ ሰላም በማምጣት የአካባቢው የምንጊዜም የሰላም አባት ተብለው እንዲጠሩም አስችሏቸዋል። ከዚህ በተጨማሪ በሥነ ምግባርነት በመካሪነትም አገልግሏል። በሌላ በኩል በአካባቢው የሰላም የእርቅ የሽምግልና ችግር ጊዜ አስተባባሪ በመሆን ያገለገሉበት አጋጣሚም ሰፊ ነበር። በጉዟቸው እጅግ አስጨናቂ የሆኑ ፈተናዎችን ሌላ ተጋፍጠዋል። ከሸሃት ጋር በመሆን ራያ አካባቢ የነበሩ ሸኾች ዘንድ በመሄድ ከውጭ ከመጣችሁ በኋላ በራያ አካባቢ ከተውሂድ ውጭ የሆነ ነገር እያቀላቀላችሁ ነው፣ አቁሙ በሚል ዳዋ ትምህርት ሲሰጡ በወቅቱ የነበሩ አካላት ይህ ሲወርድ ሲዋረድ የመጣ የሃይማኖታችንን ሊያጠፉ የመጡ ናቸው በሚል ለወረዳ መስጊድ ድረስ በመምጣት ወደ ራያ ጨርጨር መሆኑ በመውሰድ ከሸሃት ጋር እንዲታሰሩም ተደርገዋል። የውጭ ሃይማኖት የሳውዲ አረቢያ ባንዲራ ተልእኮ አላቸው በሚል በተለያዩ ቦታዎች ማለትም ጨርጨር፣ መሆኒና ማይጨው እስር ቤት ለብዙ ጊዜ ተንገላተዋል። በዚያን ሰዓት ሼህ ሪድዋን የሸሃት አገልጋይና ተማሪም ስለነበሩ ከማይጨው እስር ቤት ሸሃትን ለማስፈታት ብዙ ፈተናዎችን አልፈዋል። ሼሁ የታሰሩበትን ምክንያት ሲጠይቁ ለመንግስት ግብር እንዳይከፈል በሚል በተለያዩ ቦታዎች በመዞር ቅስቀሳ እያደረጉ ነው የሚል የውሸት ትርክቶች ተፈጥረውባቸውም ነበር። በወቅቱ የኮረም ኃላፊ የነበረው አካልም ሸሃት እርሶን እየፈሩ ነው እንጂ ያሰሩ ሰዎች ሊለቁት ይፈልጋሉ፣ ምን ይላሉ ብሎ ሲጠይቋቸው ሸሃትም ችግር የለም አላህ ነግራለሁ ምንም አልልም በማለት የሰጡት ምላሽ የጽናታቸው ጥግ ተደርጎም ይወሰዳል። ከእስር እንደተፈቱ ወደ አፋር በመውረድ ወደ አሞይታ በመሄድ የቴሩ ጎሳ መሪ የሆኑትን ታዋቂውን ሙሚናይቱ አደዌ ወደ ሱልጣን አሊ ሚራ በመሄድ እውቀት ስላላቸው ብቻ በብዙ በኩል እነዚህ ሸኾች እየተሰቃዩ ነው በማለት አቤቱታቸውን አቀረቡ። ክቡር ሱልጣን አሊ ሚራህም 3 አይነት መልእክት ያዘለ ደብዳቤ ወደ 4ቱም አቅጣጫ በመጻፍ ቅሬታችሁ ሃይማኖት ከሆነ ከሐጂ ከቢር ጋር ያቅርቡ፣ የመንግሥት ቅሬታ ከሆነ ወደ ቀዳማዊ ኃይለ ሥላሴ እንዲያቀርቡ ሐመዱ ያዩ አለ፣ ባህላዊ ከሆነ ቅሬታችሁ ከኔ ጋር ያቀርቡ በማለት ፍትህ በመስጠታቸው በነጻነት ሃይማኖታዊ ትምህርታቸውን እንዲያስተምሩ ሁኔታዎች አመቻችተውላቸው ወደ ያለው በመመለስ በነጻነት ትምህርታቸውን ቀጥለዋል። በደርግ ጊዜ በነበረው ጦርነት የነበሩበት አካባቢ መስጊዶች ሽፍታ መቀመጫዎች ናቸው በሚል የደርግ ጦር አላ የሚባል ከባድ መሳሪያዎችን በማምጣት ማስቀመጡ ምክንያት አካባቢው እንዲለቁ ተገድደዋል። ከካዳ መስጊድ በመነሳት አሁን የሊጎሎ መስጊድ ረውዳ ላይ በሚገኘው መስጊዳቸው ውስጥ በመግባት ብዙ ፈተናዎችን በመወጣት ዲናችን እዚህ ደረጃ እንዲደርስ አስፈላጊው መስዋዕትነት ከፍለዋል። ሼህ ሪድዋን ያህያ ለአፋር ማህበረሰብ የእምነት ዕውቀትን ያስተማሩ፣ የሥራ ባህልንና ጠንክሮ በመስራት አግኝቶ በመካፈል ለሌሎች በመኖር ተግባራቸውም ሕያው ተምሳሌት ናቸው። ለአፋር ሕዝብ አብዝተው የሚጨነቁ፣ እምነታቸውን ከአንደበታቸው ሳይዘነጉ፣ ከዱዓቸው ሳያጎድሉ፣ እንባ ዘለላቸውን ሳይከትሩ በዱዓ ሕዝቡን ከችግር እፎይ ያስባሉ ለሀገር ታምነው በሀገር ፍቅር ተሸምነው ኑረዋል። በአስቸጋሪ ወቅቶች ሁሉ ከሕዝባቸው ጎን በመቆም ለችግሮቹ የሚበጅ አቅጣጫ በመስጠት መንፈሳዊ ግሳጼና ለበጎ ሥራ ቡራኬ በመለገስም ለሀገር ሰላም እንዲሁም መረጋጋት ንጹሕ ድርሻ አላቸው። ሼህ ሪድዋን ያህያ በወጣትነታቸው ከመሠረቱት ትዳር እስከ 82 ያክል ልጅና የልጅ ልጆችን ያፈሩ ሲሆን እልፍ አእላፍ ዓሊሞችንና ደረሳዎችን እንዲሁም የእውቀት ማዕከላትን መተካት ችለዋል። ሼህ ሪድዋን ያህያ በመጨረሻ
እድሜያቸው እየገፋ በመምጣቱ በእርጅና ህመም አማካኝነት 15 ዓመታት ያክል ያልጋ ላይ ታማሚ ሆነው ቆይተው ዕለተ ሰኞ ሐምሌ 13 ቀን 2018 ዓመተ ምህረት ከዚህ ዓለም አርፈዋል። ታላቁ የሃይማኖት አባት ሼህ ሪድዋን ያህያ የአፋር ህዝብ የዘመናት ኩራት፣ የኢልም ጮራና የጽናት ማማ በመሆን ለዘላለም በታሪክ ይዘከራል። አላህ የጀነት ያደርጋቸው። ኤንቢኤስ ኢትዮጵያ አካባቢው ነዋሪዎችና የቅርብ ቤተሰቦች ካገኘው መረጃዎች የተወሰደ የህይወት ታሪክ